ጅቦ የሚባል ይሄ ደንቆሮ ልጅ ጋላ ነው። የዛሬ 40 ዓመት ወታደር ነበር። የጅቦ ዋናው ስትራቴጂ ጅቦ የደርግ ወታደር ነው። መልኩን አይታችሁ ታጣቁ። አሽዋፊ ደንበኛ ደነዝ መጀመሪያ አረብ ሀገር የዛሬ 40 ዓመት ሲገባ 30 ምናምን ዓመት ሲገባ ግመል ነበር የሚጠብቀው። ከዛ ወደ ፍየል ነው የተቀየረው። ከፍየል ይሄ የሚጣል ጃንኪየር መኪና ነው። አሁን ደግሞ ሰልጥኛለሁ ብሎ ገብቶ ባላውሊያም ነበር ያረጋው ነበር። ያው ኤርትራ ውስጥ የለመደ ነው ትግርኛ እንጂ ጋላ ነው። አሁን ለአብይ አህመድ ተሰልፎ ከቺ የትግራይን ህዝብ እኮ 1.5 ሚሊዮን የፈጀው እኮ አብይ አህመድ ነው። እዛ ሲያጫፍር የነበረው ቲዲኤፍ ጅንቆ ይዋቸው ጋላ ተከላላ የጌታቸው ረዳ ፕሮፋይል አርገዋል ጋሎች። እሱ ለይቶለት እንደ ጅብ ባየ መንፈስ ሲቀየር ጅብ ነው ቆሻሻ የራሱን በርስ የሚባላ እና ለዚህ ነው ጅቦ አደገኛ ነው። በቃ ጸረ ኦርቶዶክስ ነው፣ ጸረ አማራ ነው ከድሮ ጀምሮ ጅቦ ከጀመረበት ሰዓት እና ይሄንን የሚከተለው የትየለሌ አማራ ነው። ባናተ ተተከላለሁ እዚ ዘባትሪ ዘዴድ ዘቻርጅ 2 ሚኒት እንግሊሽ ነው የተቀመጠ ነው ማወራው አፍራባ